ወሳብ ፋሚሊ እንዴት ናችሁ? ዛሬ በዊክሊ ሪካፕ መተናል እና ዊክሊ ሪካፕ ዋላ የመቻችሁ እና ዊክሊ ሪካፕ መተናል። በዚህ ሳምንት ምን አሳለፈ፣ ምን ፊል ሲያደርግ ነበረ፣ ምን አይነት ታይፕ ኦፍ ቲንግስ አደረገ፣ ጎሎቹን አሳክቷል ወይ ናቲ የሚለውን ነገር ከዚህ በኋላ ታዩታላችሁ። ሳደርጋቸው ያቀረስኳቸው ነገሮች የሉም፣ ጨዋታ ወሬ ምናምን ነው እና እንደሚመቻችሁ ተስፋ አደርጋለሁ። ላይክ ኤንድ ኮመንት ሼር ሰብስክራይብ እያደረጋችሁ ቪዲዮቹን ተከታተሉት። በዚህ ሳምንት ናቲ ምን አደረገ በቀጣይ ታገኙታላችሁ። ዋው ሰላም እንዴት ናችሁ? ዛሬ ማርች 18 2026 ነው እና ኢትስ ጀስት ሰርድ ዊክ እና ሰኞ ዕለት አጀማመራችን ትክክል አልነበረም እና ይሄን ኦሬዲ ቪዲዮ ይወጣል፣ ግን እንደምንም ብለን ጨርሰን ነበረ ሰኞ። ትናንት ደግሞ የሆነ የተለየ ነገር ማርች 17 ላይ የተለየ ነገር ምንም አልገጠመኝም ማለት ነው። በቃ ምን ጀስት ሬጉላር የሆነ ዶክመንት መደረግ ያለበት ዊክ ነው ብዬ ራሱ አላስብም። አሁን ጀስት ምስጋና እና አፕሪሺዬሽን ግራቲቲዩድ ማድረግ ነው እንጂ ሆነ እንደዚህ ያደረኩ የሚለው ነገር አሁን ላይ ማርች 16 ሰኞ ዕለት ያልፖስትኩበት የዶክመንት ያላደረኩበት ምክንያት ጂም ቪዲዮ አለ። ዩ ኦሬዲ ኖው ጂም ብሎግ አለ። ጂም ብሎጉን እሱን ኤዲት እያደረኩት ነው፣ ይፖስታል። ማክሰኞ ዕለት ደግሞ ምንም ላይክ ዶክመንት መደረግ ያለበት ነገር አለ ብዬ አላስብም። ከጓደኞቼ ጋር ነበረ፣ እነሱ ደግሞ የሚፈልጉት አልመሰለኝም። እኔ እነሱን ሳወራ ጨዋታ ስናወራ ዶክመንት እንትኑ ማለት ነው ማይ ላይፍ ነው እንጂ ዜር ላይፍ አይደለም ዶክመንት የሚደረገው ማለት ነው። እና የሆነ ፍላጎቱም አልነበረኝም በዛ ሰዓት እነሱን ዶክመንት ማድረግ፣ ጩኸትም ስላለ መዝሙሩም ከጀርባ ነበረ። የሆነ ነፃነት ያለው አይደለም ዶክመንት ለማድረግ እና ለዛ ዶክመንት አላደረኩም። ዛሬ ዶክመንት ማድረግ የፈለኩት ጀስት የሶስቱን ቀኑን አንዴ ዶክመንት ለማድረግ ፈልጌ ነው። የሶስቱን ቀን አንዴ ዶክመንት ለማድረግ ነው። ሁለተኛ ደግሞ ጀስት በዴይ ትራውት ዴይ አሁን ክላስ 10 ሰዓት አለኝ፣ ግን እሱን ቀርቼ ጂም ለመሄድ አስቤያለሁ እና አሁን ፕሪ ወርክአውት ቡና ልጠጣ ነው እና ፕሪ ወርክአውት 2 ሲኒ ቡና ከጠጣሁኝ አሪፍ ኢነርጂ ይኖረኛል ብዬ አስባለሁ እና ቡና ልጠጣ ነው። ቡና ተጀምሯል፣ ግን እኔ አንደኛ ቡና አይመቸኝም፣ ትንሽ ጠንከር ስለሚልብኝ ገና አዲስ ስለሆንኩኝ ሁለተኛ እና ሶስተኛ ነው ቡና የምጠጣው። አንደኛው ጠንከር ይልብኛል፣ አልችለውም፣ ለምን እንደሆነ አላውቅም። ምሬት አለ። ቢራም አልጠጣው የሆነ ምሬቱ ስለማይመቸኝ እና እንደዛ ነው። ከዛ በኋላ ዛሬ ጠዋትም አልተነሳንም፣ ጸሎት ጸልያለሁ ምናምን፣ ግን ጠዋት አልተነሳንም። ከእንቅልፍ የተነሳው ስንት ሰዓት ነው? 5 ሰዓት። አሁን 7 ሰዓት ተኩል 8 ሰዓት ሲሆን ከዚህ እወጣለሁ። 8 ተኩል እዛ ደርሳለሁ። እስከ 10 ሰዓት እሰራለሁ። ከ10 ሰዓት በኋላ ተመልሼ እመጣለሁ። ነገ የሚፖስት ቪዲዮ አለ ስለ ሰኞ ስለተፈጠረው ነገር፣ እሱን ሪከርድ አድርጌ ሌሎች ሪከርድ የተደረጉ ነገሮች አሉ ሰኞ ሪከርድ ያደረኳቸው፣ እነሱን አይቼ ምን እንደተፈጠረ ጀስት ዶክመንት አድርጌው ነገ በፖስተዋለሁ። ከዛ በኋላ ነገ ሐሙስ አይደል? ሐሙስ አይደል? ዓርብ ዕለት ደግሞ ብሎግ ይሰራል። ቅዳሜ ዕለትም ብሎግ ደግማለሁ ብዬ አስባለሁ። ጀስት ሚውቲንግ ብዬ በቃ እንደዚህ ዘሴም ሺት ነው የሳምንቴ ዘሴም ሺት ነው የሚሆነው። ምክንያቱም ጎሉ ዘሴም ስለሆነ የሆነ አዲስ ነገር ሲመጣ ነው አዲስ ነገር ሲመጣ ነው የሆነ ለየት ያለ ነገር አዲስ ነገር ሲመጣ ነው የምነግራችሁ ማለት ነው። እና ጀስት አይ አም ሂር ይሁን እንደዚህ ቁጭ ብያለሁ። እኔም እዚህ ጀርባዬ ላይ ያለ ከፊት ለፊት ቤታችን ይሁን እንደምታዩት እንደዚህ ነው። ከጀርባው ደግሞ ጓሯችን ነው። በቃ ቤታችን እንደዚህ ነው። ይሄ ኦፍጮ ቤቱ ነው። ይሄ መጋዘን ነው። ጀስት ይሄው በቃ እኔም ላይፍ እቺ ነች። እንቅልፍን ማስተካከል አለብኝ። አሁን 3ኛ ሳምንቴ ነው እንቅልፍ ስል 2 ዓመት 3 ዓመት የለፈውበትን እና የተመቸኝን ኮምፎርት ዞኔን በ3 ሳምንት ወይ በ4 ሳምንት አጠፋዋለሁ ማለት ዘበት ነው። ከዛ ቀስ ብዬ መከራ እየበላው ግን እንትን ያስፈልገኛል፣ የሆነ ራሴን ማሸነፍ፣ የሆነ ቁርጠኝነት ያስፈልጋል። ራሴን ለ2 ሳምንት ወይ ለ3 ሳምንት ራሴን የሆነ እንትን ኮምፎርት ዞኑ ወጥቶ እንዲቀጠቀጥ ማድረግ አለብኝ። ይሄ ማለት
ጀስት ቡሊ ማድረግ አለብኝ ራሴ። አንዳንድ ጊዜ ራሳችሁን ቡሊ ስታደርጉት ከኮምፈርት ዞኑ ይወጣል እና ራሴን አሁን ቡሊ ማድረግ አለብኝ። ለዛ ነው እና በቃ ይሄንን ቡሊ ማድረግ አለብኝ። ይሄን ሳምንት ትንሽ ሪላክስ አደርጋለሁ። የሆነ ጥሩ ሳምንት እንዲሆን አደርጋለሁ። የሆነ መጥፎ ሳምንት እንዲሆን አላደርግም። ከዚህ በኋላ ዶክመንት መደረግ ያለበትም ነገር ካለ ዶክመንት አደርጋለሁ እና ለዛሬ ይሄን ያለ ይሄ ማለት ማርች 16 ማርች 17 ማርች 18 ዶክመንት ያደረኩትን ነገር ሃይላይት አድርጋችሁ ነበር ማለት የሶስት ቀን ሃይላይት ነው ማድረጋችሁ። አሁን ጂም ስሰራ ሴምሽን ነው እና ሪከርድ ማድረገው ነገር የለም። ደረትና ባይሴፕስ ነው የምሰራው። ሲምፕለስት እና እመለሳለሁ። ሌላ ቪዲዮ እሰራለሁ፣ ኤዲት አደርጋለሁ፣ ነገ ፖስታለሁ። ከነገ ወዲያ ደግሞ ብሎግ አለ ፖስታለሁ። ነገ በቃ ሴም ሺት ነው። ነገ አዲስ ነገር ካለው የሆነ ነገር ስትሬች ላድርግ ብዬ ቪዲዮ ልሰራ እችላለሁ። የሆነ እንደዚህ ቁጭ ብዬ እንደዚህ ያደረኩ ከምላችሁ እያደረኩ ባሳያችሁ እናንተም ኢንተርቴን አደርጋችኋለሁ። ለዛ በቃ እንደዚህ እያደረኩ ላሳያችሁ። ዛሬ የሶስት ቀን ሃይላይት ነው ያደረኳችሁ። በዚህ ሶስት ቀን ውስጥ የተፈጠሩ እንደዚህ ናቸው። አንድ ሙሉ ቪዲዮ ነው፣ የተለየ ነገር የለም ሌላ። just documenting my life for 3 months in the third week. ይመቸን እና the biggest problem in my life is sleep. I have to fix it. If I don't fix it, it will ruin my life. በቃ አሁን እንግሊዝኛ እንደዚህ እያልኩኝ ቀስ ብዬ ስሎ ሞሽን ካልተለማመድኩ በስተቀር ካልኩኝ አይመጣልኝም። ረጋ ብዬ አይምሮዬ ረጋ ብሎ እንዲያስታውስ ማድረግ አለብኝ። እና ይመቻችሁ። 7 ደቂቃ አወራኋችሁ ለሶስት ቀን ቪዲዮ ስለሆነ ብዬ ነው። እና ይመቻችሁ። ቻው። በሚቀጥለው እስክንገናኝ ይመቻችሁ። ወዳችኋለሁ። 4 ብትሆኑም ይመስገን። ቻርጀር ጨርሶ ነው ማይኬ እና ዛሬ ማርች 19 2026 ነው እና ዶክመንት ኢን ማይ ላይፍ for 3 months. You already know it. And sorry, I'm not feeling good about my process doing what I love. ይሄ ማለት ዛሬ ኤቭሪ ቱ ዱ ሊስት አድርጌያለሁ። ጠዋት መነሳት፣ መጸለይ፣ ዶክመንቴሽን ዶክመንት እያደረኩኝ ነው፣ ሪሰርች፣ ስታዲ፣ ጂም ኤቭሪቲንግ አድርጌያለሁ። ኤክሰፕት መጽሐፍ ቅዱስ ማንበብ። ከዚህ ቪዲዮ ቀጥሎ መጽሐፍ ቅዱስ አነባለሁ፣ ምክንያቱም ገና 5 ሰዓት ሊሆን ነው። 20 ጉዳይ እስቲ ለሚቼክ 10 ጉዳይ ሆኗል እና ጀስት አምና ፊሊንግ ጉድ ጀስት ያደረግኩ እየተሰማኝ አይደለም። ኢዚ ሆኗል አልልም፣ ወር ደግሞ ኢዚ ሆኗል እኔ ራሴን ሆነ ምንድነው ሃርደር ሆነ ራሴን ሆነ ከባድ ታስክ መስጠት አለብኝ ምናምን አልልም። ምክንያቱም ገና 18 ቀናችን 21 ምናምን ቀናችን ከጀመረ 21 ምናምን 3 ሳምንት አይደለም። አንደኛው ሳምንቱ ፊልድ ዊክ ነው፣ ሁለቱ ሳምንት ደግሞ በስነ ስርዓት የሰራኋቸው ናቸው። ዚስ ዋን ተሰርዷል። ጀስት 1 ወር ሊሞላኝ ነው ከጀመርኩ ገና ማለት ነው። ይህ ሳምንት ሲያልቅ 1 ወር ይሞላኛል። ግን በስነ ስርዓት ከሰራሁኝ በስነ ስርዓት ዶክመንት ካረኩኝ ይሄ 3ኛ ሳምንት ነው የሚሆነው። ግን የሆነ በ1 ወር ጊዜ ውስጥ ጀስት I'm not feeling good ያደረግኩት ሁሉንም ታስክ ሞልቻለሁ፣ ያደረግኩት አልተሰማኝም። ለምን እንደሆነ አላውቅም። I don't feel it inside me. I'm doing what I love. ግን የሆነ are you happy with your success or your to-do list ካላችሁ I'm not happy. ጀስት እኮ ግን ፕላን ያደረኩትን ነገር ሁሉ አድርጌዋለሁ። 5 ባለኝ ጂም፣ ዶክመንቴሽን፣ ስታዲ፣ ሪሰርች ኤንድ ምንድን ነው ስሊፕ እና ሌላ ምን ይቀራል? 5ኛ ምን ይቀራል ነገር አለ? አዶ ነው 5 ናቸው ግን ጀስት 5ቱንም አድርጌያለሁ ዛሬ። ኤቭሪቲንግ ጸሎት 5ኛው ኤቭሪቲንግ ሁሉንም አድርጌያለሁ ግን አዶ ነው ዋይ እና ደግሞ ስለ ባድ ላክ ስፒከራችሁ
ስፒከራችሁ ማይካችሁ ቻርጅ ሲዘጋ ኮንተንት ክሬተር እና ደግሞ አይ ፊል ላይክ አይ ኖ ደ ራይት አንሰር። ምንድነው ዘ ራይት አንሰር? ኤዲት አደርጋለሁ ብዬ ፖስት አለሁ ብዬ ትናንት ፖስት አለሁ ብዬ ወደ ዛሬ አሸጋገር፣ ዛሬ ፖስት አለሁ ብዬ ነገ አሸጋገር። ዋይ አይ ዶንት ኖ። እኔ ሰልፍ ሳበታዥ ነገር የለም። ሰልፍ ራሳችሁን ሳበታዥ ስታደርጉ ራሳችሁን የፕሮክራስቲኔት ነገር ነው የሚባለው። እንደዛ ሳደርግ ራሴን ነው ያገኘሁት። ጠዋት ክላስ ነበር፣ ስመለስ ደግሞ ደከመኝ ምናምን ኤክስኪውዝ ማብዛት ኦኬ እሺ ጂም ሄጄ ስመለስ ደግሞ አስተካክዬ ኤዲት ማድረግ ብቻ ነው። ኤዲት አድርጌያለሁ፣ ማታ ፖስተዋለሁ። በቃ ከዛ በኋላ እህቴ ደወለች። እህቴ ጋር ሄጄ ስመለስ እህቴ I have self sabotage አድርጎ ራሴን just procrastination እና just sometimes you have to fail to learn. Now failing is not the opposite of success. It's like the process of success. ስለሆነ the step of success fail። ምክንያቱም ሰክሰስፉል ከምትሆኑ ይልቅ ፌል ብታደርጉ የተባሰ ትማራላችሁ እና ኢትስ ጉድ እና አይኖ ማይ አንሰር ደግሞ ማለት ነው። አይኖ ማይ አንሰር እና the right answer is I have self sabotage me myself for myself to myself ፕሮድካስትኔት አድርጌ ነው ማለት ነው። ይሁን ኢማጂን I question myself and I answer it። ራሴን ጠየቅኩት፣ ራሴ መለስኩ እና ኢማጂን ዛሬ ማርች 19 ዶክመንቲንግ ማይ ላይፍ ፎር 19 days 3 months ማለት ነው። 3ኛ ዊክ ነው። ይመቻችሁ። ነገ ዶክመንት የሚደረግ ነገር ካለ እናደርጋለን። ጀስት ሰክሰስ ወር ደግሞ አይ ፊል ጉድ። ይሄ እንደዚህ ዊክ ሪፍሌክሽን ቭሎግ ደግሞ ሪሌተብል የሆነ ባድ ሳይድም ኦፍ ዶክመንቲንግ ዮር ላይፍ ወር ደግሞ ባላንሲንግ ዮር ላይፍ ሪሌተብል እንድትሆኑ ይጠቅማችኋል። ወር ደግሞ ተረዱኛላችሁ ብዬ አስባለሁ። ምክንያቱም ሁላችንም ውስጥ ስላለ እና ይመቻችሁ። በጣም ደህና ደሩ። ጠዋት የምታዩ ከሆነ ደህና ዋሉ፣ ከሰዓት የምታዩ ከሆነም ደህና ዋሉ። በቃ wherever you are be happy, do what you love to do። ወዳችኋለሁ። ዛሬ ማርች 20 2026 ነው። ትናንት ሪከርድ አድርጌ ነበረ፣ ዛሬም ሪከርድ አደርጋለሁ። ምክንያቱም ያበደ ፖድካስት ለአምቢሽየስ የሆናችሁ ሰዎች አምቢሽየስ የሆናችሁ በጣም ብዙ ነገር ማሳካት ትፈልጉ ከሆነ ብዙ ነገር አንድ ነገር ላይ ሙጭ ብላችሁ መቀመጥ ማትወዱ እንደኔ ካላችሁ ዚስ ፖድካስት ያበደ ነው። ዚስ ፖድካስት ያበደ ነው። just I finished this podcast እንደምታዩት I finished it። ደጃፍ ቲቪ ነው ከኢዮብ ኃይሌ ጋር በቃ ኖ ሞር አምቢሽየስ ከሆናችሁ አሁን እርግጠኛ ነኝ ፓርት 2 ይኖረዋል። እንደምታዩት ፓርት 2 ይኖረዋል እርግጠኛ ነኝ። just watch it አምቢሽየስ ሆናችሁ ድጋሚ ልናገረው፣ አምቢሽየስ ሆናችሁ አንድን ነገር ላይ ሙጫ ብላችሁ መቀመጥ ማትችሉ ካላችሁ just ብዙ ነገር መስራት የምትፈልጉ ብዙ ካምፓኒ ከፍቶ ያንን መስራት የምትፈልጉ ግን ማሳካት ያከበዳችሁ ኦርደር ያጣችሁ በቃ ዝም ብላችሁ አምቢሽየስ ባዶ አምቢሽየስ እኮ ምንም ጥቅም የለውም። ኦርደር ያጣችሁ ሲስተም የሌላችሁ ይሄን ሰውዬ ተከታተሉት። እርግጠኛ ነኝ እኔም ከዛሬ ጀምሮ ፎሎ አደርገዋለሁ። አሁን ግን ኤቭሪዴይ ማየት አለብኝ። ነው ኤቭሪዴይ ማየት ያለብን ሰው ነው። ለምን
መጀመሪያ ፌሚኒዝም ምናምን ብሎ ነው የመጣው። ግን ከባክ ስቶሪ ሲመጣ ዋው ዲያቆን ነው፣ በገና ይችላል፣ ዘማ እንትን ነው፣ ሰንበት ተማሪ ነው፣ ተመርቋል። ዩኒቨርሲቲ ተመርቆ ዩኒቨርሲቲ አስተምር ተብሏል፣ እምቢ ብሎ ወጥቷል። የዩኒቨርሲቲ ፕሮግራም ሲጨርስ just watch it bro, just he's like pilot ነው። what the hell bro እንትን ሰርቷል፣ ደለልነት ሰርቷል፣ ዘመናዊ ደላል ኮድ ብሮ መልቲፕል እንትን ያለው ፕሮፌሽን ያለው ሰው ዋው ዋው። ዝም ብላችሁ ገብታችሁ ቼክ አድርጉት። አይ ላቭ ኢት ስለምወደው እናንተ ምንድን ነው የሚመቸው ተስፋ አደርጋለሁ። ጀስት ቼክ ኢት። ዛሬ ማርች 20 ነው። አሪፍ ቀን እያሳለፍን ነው። ያው ዛሬ ቤት ነው የምኖረው። ትናንት ጂም ስለሄድን ዛሬ ጂም አልሰራም። በቃ ስትሬች ነው የማደርገው የተወሰነ ደረጃ እና በቃ ኤቭሪቲንግ ተደርጓል። የሚቀጥለውም በኦርደር ይስተካከላል። ጀስት ዋች ኢት። አሁን ፊቱን በኮፍያ ስለለመደው ያለ ኮፍያ ስናየው ጀስት ትንሽ ዊርድ ነው። በኮፍያ ነው ፊቱን የለመድኩት፣ ለዛ ነው። ጀስት ዋች ኢት ብሮ። ዋው ይመቻችሁ። ኤንድ በቃ ነገ ደግሞ ሪከርድ መደረግ ካለበት ሪከርድ ይደረጋል። ይመቻችሁ። ጀስት ሰጀስት ዩ ደጃፍን ሰብስክራይብ አድርጉት። ይሄን ሰውዬም ሰብስክራይብ አድርጉት። ጀስት ቴሊንግ ይመቻችሁ። ዛሬ ማርች 22 ነው እና ዛሬ ትክክል አይደለም፣ ቀኑ ይደብራል። ለምን እንደሆነ አላውቅም። እሑድ ስለሆነ ጸጥ ስለሚል ይሁን አላውቅም። እኛ ቤት የለም አይ ዶንት ኖ። ብቻ ግን ዛሬ ማርች 22 ነው፣ the end of the third week እና ጥሩ ሳምንት ነው ያሳለፍነው። ግን ዛሬ 6 ሰዓት ነው የተነሳነው ከእንቅልፋችን። 6 ሰዓት ነው ከእንቅልፋችን የተነሳነው። ጀስት ይመቻል። በአራተኛው ሳምንት እናስተካክላለን ብለን ተስፋ እናደርጋለን። ጀስት አሪፍ ነው። አንዳንዴ ይከብዳል። ምንም ማድረግ አልቻልኩም። ዛሬ እንዴት እንደሆነ አላውቅም። አሁን ወደ 9 ሰዓት ነው፣ እያዛጋኝ ነው። ገና 6 ሰዓት ስለተነሳው ማለት ነው። ቤተክርስቲያንም ጠዋት አልሄድም። ጀስት ፊልም ሳይ ነበረ ትናንት። ስኬጁል ያደረኩት ፖስት ደግሞ ዛሬ ፖስት አደረኩት፣ ስለ ጂም የሰራሁትን ቪዲዮ እና ጀስት ጉድ ዊክ ሪፍሌክሽን ስሰራ እሱ በደንብ አደርገዋለሁ። ዛሬ አላማዬ ነበረኝ፣ ጎሌ ምን ነበረ? ትራይ ኒው ቲንግ ነበረ። ትራይ ኒው ቲንግ ማለት ወጣ ብዬ ብሎግ ምናምን ለመስራት ነበረ። ግን የሚሆን አይመስለኝም። ምክንያቱም አዶን ነው እሑድ ዕለት ሰው በጣም ይበዛል። የኔ ኤንክሸስነቴ ደግሞ ኤግዛይቲ ደግሞ ከተነስ ይላል፣ በግ ይላል። ለዛ ትንሽ ዛሬ ሁለተኛውን ደግሞ ልሂድባቸው የምላቸው ቦታዎች እሑድ ስለሆነ ሰው ይበዛል። ሰው ሲበዛ አይን ይሆናል። አይን ሲሆን እፈራለሁ። ከፈራሁኝ ደግሞ እጥላለሁ። ግን ካልፈራህና ሄደህ ቼክ ካላረግከው ግን እኮ ያንን ፊር አታልፈውም። ያንን ጭንቀት፣ ድንጋጤ፣ ፍርሃት አታሸንፈውም ምናምን ትላላችሁ። ግን አይ ኖ ኢት ላይክ የሆነ እንደዚህ አይነት ነገር የሚመከር አይነት ሰው አይደለሁም። ጀስት ይሄ ለምን ኦር ደግሞ ሌሎ ተነስቶ ሞቲቬት የሚያደርገኝ ነገር ይጠፋል። ለዛ ነው ይመቸኝ እና ከሚቀጥለው ሳምንት ጀምሮ ሞክረዋለሁ። አሁን ሰሞኑን በዚህ 2 ቀን እስከ ማክሰኞ ሪካፕ ኤንድ ምን ይሰራል? ሪካፕ ኤንድ እንትን ይሰራል ማለት ነው። ምን የሚባለው ሪፍሌክሽን እሰራለሁ። ይመቸኝ። ፒስ አውት እና ዛሬ ማርች 22 ነው። መጽሐፍ ማንበብ አይቀርም። ፖድካስት ማየቴ አይቀርም። ፊልም እያደረኩኝ ነው እና ጸሎቴና እንትን እየተበላሸ ጸሎቴ ጠዋት ጸሎትና ጠዋት ከእንቅልፍ የምነሳው እየተበላሸ አብዛኛው ጊዜ
ሌሎቹ አሪፍ ላይ ነው የሚሰሩት። ትናንት ትናንት የማርች 21ን ምን ዶክመንት ማድረግ እንዳለብኝ አላወኩም። ማርች 21 ስልህ እስ ኖርማል ዴይ ነው ሆነ ደስ የሚል ነገርም የለውም። ዝም ብሎ ኖርማል ቅዳሜ ነው። በቃ ከቤትም አልወጣሁም። ፊልም ሳይ ነበረ፣ ፖድካስት ሳይ ነበረ። በቃ ምንም የተለየ ነገር የለውም። ከዛ ምንም የተለየ ነገር የለም። ዛሬ የመጨረሻ ቀን ስለሆነ የሆነ ስፔሻል ቀን ነው ተብሎ እንትን ይላል። አሪፍ ቀን ሲሆን ይፖስታል። እና ደግሞ እንደባለፈው ሳምንት እያደረኩት የሆነ ነገር አላሳየኋችሁም። ሶሪ ጀስት ስለፈልፍ ነው የምታገኙት። እዚህ ጋር ዝንጀሮስ የለም በዚህ ሰዓት ወደፊት ካልደረሳችሁ ነው እንጂ እዚህ ማንም አይዘገጥ 4 ቪው 5 ቪው ነው የማገኘው ገና ላይ በቼ ነው ማርች 22 the last week of the third week እና ይመችሽ እሑድ ፈታ በይ እና ጀስት አልቋል ይሄ ዊክ ዊክሊ ሪካፕ ደግሞ ቪዲዮ እንሰራለን ብዬ ተስፋ አደርጋለሁ። ጀስት እንደዚህ ቆሜ ያስባል እንደዚህ ቆሜ ብሰራ እናት እንደዚህ ይሰራል እንደዚህ ይመቸኝ በቃ ፈታ በል